National Access, MN Standardization. ቪዲዮ የምትከታተሉ ሁላችሁም ሼር፣ ኮፒ ሊንክ እንዲሁም ኮሜንት አስተያየት በመስጠት ተባበሩኝ ዘንድ የተለመደ ጥያቄን ጠይቃችኋለሁ። ዛሬ አንድ ላቀርብላችሁ የፈለጉት ሀሳብ ምንድነው? ያው በትምህርት ዙሪያ ነውና የምንድነው በናሽናል ኤግዛም ዙሪያ በተገናኘ አንድ ኢንተርናሽናል የሆነ አፕሊኬሽን ጋር ኮሙኒኬት ለማድረግ ሞክሬ ነበረ። ይሄ አፕሊኬሽን በጣም በሚገርም ሁኔታ ለማስረዳት ሞክሯል። በእርግጥ ከሌሎችም ጋር እንደ አንድ የትምህርት ባለሙያ ጥያቄዎችን እናነሳለን፣ ዲስከስ እናደርጋለን እና ግን ኢንተርናሽናል የሆነ አፕሊኬሽን ደግሞ ጀስት ፖሲብል እንደሆነ ወይም ደግሞ እንደሚቻልና የሚቻልበት ምክንያት ምን እንደሆነ በዝርዝር አስቀምጦልኛል። ነገር ግን መጨረሻ ላይ አንድ መስቀለኛ የሆነ ጥያቄ ለመጠየቅ ሞክሬ ነበር። ይህም ምንድነው? መጨረሻ ላይ አት ዘ ኤንድ ኦፍ ዘ ዴት የተማሪዎችን ውጤት በመተንተን ዙሪያ ያለውን ፍትሐዊነትና ያለውን አጠቃላይ የአናሊሲንግ ወይም ደግሞ የትንተና ውጤት ከመግለጽ ጋር ተያይዞ ጥያቄዎችን አቅርቤለት ነበር። የሰጠኝ ምላሽ ግን ከላይ የተነሱ መሰረታዊ የሆኑ ገፊ ፋክተሮች ወይም ደግሞ አስቻይ ያልሆኑ ፋክተሮች በአንድ ላይ ተማሪዎችን በአንድ ላይ ለመፈተን አስቻይ ያልሆኑ ፋክተሮች እስካልተስተካከሉ ድረስ የኢኩዊቲ ጉዳይ ሁሌም አንደር ኩዌሽን ማርክ ወይም ደግሞ በጥያቄ ምልክት ውስጥ እንደሚወድቅ ማብራሪያ ሰጥቶኛል። እስኪ እናንተም በዚህ ጉዳይ ምክንያቱም ተመሳሳይ የክፍል ደረጃ ነው እየተማሩት፣ ተመሳሳይ የትምህርት አይነት ነው እየተማሩት እና በተቻለ መጠን ተመሳሳይ አይነት ጥያቄዎች ተዘጋጅተው በአገር አቀፍ ደረጃ ወይም ደግሞ በናሽናል ደረጃ ስታንዳርዱን የጠበቀ ኤግዛም ተዘጋጅቶ መፈተን እንዳለባቸው ይህ አፕሊኬሽን አስቀምጦልኛል። ግን የተለያዩ ሀገራት በተለያዩ ምክንያቶች በሎጂስቲክስ እጥረት ሊሆን ይችላል፣ በሴኩሪቲ ጉዳይ ሊሆን ይችላል፣ በሌላም ምክንያቶች በቴክኖሎጂ አቅርቦትም ሊሆን ይችላልና በእነዚህ ጉዳዮች በተለያየ ስኬጁል ወይም ደግሞ በተለያየ ወቅት መፈተን እንደሚቻል አስቀምጦልኛል። እናንተስ ምን ትላላችሁ? ስላዳመጣችሁ እጅግ አድርጌ አመሰግናለሁ።